ኦርቶዶክሳዊ ማለት ነው ብዬ ነው ትብላቸው ኦርቶዶክሳዊ ሊሆኑ ይችላሉ። እንደዚህ ሆኖ በዚህ ምክንያት በዛ ምክንያት የሚሰው ካለ ሰይ ናይቲዝም ኬት የመጣ ይመስላችኋል? እነዚህ ልጆች ሲሞቱ ለምን እግዚአብሔር ነበር ለምን እንደዚህ አድናት መላኩ በመጠበቃት መላክ ምን ያደርጋል እንደዚህ ያለ ቀስፋ ያለው ሰው የሚሉ ስሜታዊ ጥያቄዎች አሉ። እና እነዚህ ለምሳሌ የሆነ ሰው አይኑ በስነ ስርዓት ማየት አይችልም ነበር ወይም ደግሞ ከለሮችን መለየት አይችልም ነበር። ይሄ ሰው የሆነ ግድግዳ ለምሳሌ ምን ይታያቸዋል? ነጭ ይታያቸዋል አይደል? እንደ ነጭ ይታያቸዋል የግድግዳው ቀለም ማለት ነው። አንዳንድ ሰው ቀይ ሊታየው ይችላል። እና ከሁለቱ እምነት ትክክለኛው የሆነው የትኛው እንደሆነ በምንድን ነው የምናውቀው? ከሁለቱ በአይኑ ትክክለኝነት የተመሰረተው እምነት የትኛው እንደሆነ በማየት ነው ማለት ነው። ስለዚህ የመጀመሪያው እነዚህ ኮግኒቲቭ ፋካልቲስ በስነ ስርዓት ሊሰሩ ይገባሉ። ከዛ ሁለተኛው ፕሮፐር ኢንቫይሮንመንት ሊኖር ይገባል። ፕሮፐር ኢንቫይሮንመንት ማለት አይናችን በትክክል ቢሰራ እንኳን በጨለማ ማየት ይችላል። በጨለማ ማየት ይችላል አይችልም። ስለዚህ ምን አይነት ኢንቫይሮንመንት ያስፈልጋል? አሰራር የሆነ አካባቢ ያስፈልገዋል ማለት ነው። ይህ ይባላል ፕሮፐር ኢንቫይሮንመንት። በጣም ሲበዛ ብዙ ነው በነገራችን ላይ ፕሮፐር ፈንክሽናሊዝም ግን አጠር እያደረጉ ለእንትኑ ሊመቸን ነው። ከዛ ኤይምድ አት ትሩዝ እውነትን ምን ያደረገ መሆን አለበት? ዓላማው ያደረገ መሆን አለበት። የሆነ እምነት የሚመሰረተው ወይም ፕሮዲውስ የተደረገው በምን መሆን አለበት? እውነትን ዓላማ ባደረገ መሆን አለበት። ለምሳሌ አንድ ምሳሌ ልስጣችሁ። እንደው ምሳሌ ያልተገባ ከሆነ ይቅር በሉኝ። ለምሳሌ አንዲት ሴት አለች እና ይቺ ሴት ወፍራም ናት። ግን ማህበረሰብ ውስጥ እንደው ለመቀላቀል ስትል አይምሯ ምን ይላታል? ቀጭን ነሽ ይላታል። እና ይቺ ሴት ቀጭን ነሽ የሚለው እምነት በአይምሯ በትክክል መስራት እንደገና ፕሮፐር ኢንቫይሮንመንት ወይም ደግሞ በተገባ አካባቢ ላይ የተመሰረተ እንኳን ቢሆን ሐሰት ነው አይደል? ስለዚህ አይምሯ እምነቱን ሊነግራት የሚገባው እውነት ስለሆነ ነው እንጂ ስለሚጠቅማት ወይም ስለማይጠቅማት መሆን የለበትም አይደለም። ስለዚህ ምን መሆን አለበት? ኤይምድ አት ትሩዝ እውነትን ዓላማው ያደረገ መሆን አለበት። ፍሬድ እና ማርክስ ታውቋቸዋላችሁ። እነዚህ ምን ይላሉ መሰላችሁ? በምን ይታወቃሉ? በጣም የቆየ ነው ኦብጀክሽናቸው፣ ግን በምን ይታወቃሉ መሰላችሁ? ሃይማኖት ሰው ከፍርሃቱ የተነሳ ወይም ከሌላ የአይምሮ አለመስራት የተነሳ የሚፈጠር እምነት ነው። እግዚአብሔርን ሰዎች የፈጠሩት ስለሚፈሩ ወይ መደበቂያ ስለሚፈልጉ የሆነ ነገር አድርገው ማመስገን የሚፈልጉት የሆነ አካል ስላለ ከእንደዚህ የተሰራ ነው እንጂ በእግዚአብሔር ማመን ትክክለኛ ወይም እውነትን ማዕከል ያደረገ ዓላማ ያደረገ እምነት አይደለም የሚል። እሺ፣ ከዛ በመቀጠል ይህ እንግዲህ የምታውቁት ከሆነ አላውቅም፣ አልቪን ፕላንቲንጋ ይባላል። ሃይማኖቱ እኛን አይመስልም። ሃይማኖት አንመሳሰልም። እስካሁን የጠቀስኳቸው እንዳለ ሃይማኖታችሁ እኛን አይመስልም። በነገራችን እዚህ ፕላንቲንጋ ላይ ሲደርስ ቅር እንዳይላችሁ። አልቪን ፕላንቲንጋ ምንድነው መሰላችሁ? በክርስቲያን ኤፒስቴሞሎጂ ወይም በክርስቲያን ነገረ እውቀት ውስጥ በፍልስፍናው ዓለም ወይም በአናሊቲክ ፊሎሶፊ ላይ በጣም ከሚታወቁና ከሚከበሩ እና በኤቲስት እና ቴይስት መካከል ያለውን ክርክር አንድ ጊዜ ከገለበጡ ሰዎች መካከል ብቸኛውና አንደኛው እና አልቪን ፕላንቲንጋ ፍልስፍና የምትወዱ ካላችሁ ከዚህ ውስጥ በጣም መጽሐፎቹ እንድታነቡ ሪከመንድ አደርጋለሁ። እና ፕሮፖዝ ያደረገው አልቪን ፕላንቲንጋ ነው። እና እነዚህ ሶስት ነገሮችን አሁን የነገርኳችሁን አስቀምጧል። የመጀመሪያው ኮግኒቲቭ ፋካልቲስ ወይም ደግሞ የአይምሯችን እነዚህ አካላት በስነ ስርዓት መስራት አለባቸው። ፕሮፐር ኢንቫይሮንመንት መሆን አለበት ወይም በተገቢው አካባቢ። ከዛ ሲቀጥል ደግሞ እውነትን ዓላማ ያደረገ መሆን አለበት የሚል ነው። እሺ፣ ከዛ ሲቀጥል ክርስቲያን አፖሎጂቲክስ ሜቶድ አለ። ይህንን እንዳለ ይዛችኋል አይደል? በአይምሯችሁ ይዛችኋል። እስካሁን የነገርኳቸውን የነ አሪስቶትልን የነ ፕሌቶን የነ ኦሪጂናሊዝም ኮሄረንቲዝም ሌላ ምንድነው ስኬፕቲሲዝም የኢማኑኤል ካንትን ሁለቱም ፊኖሚና እና ኖሚና እነዚህ ነገሮች አስፈላጊ ናቸው። በኋላ ላይ ለምንሰጠው መልስ አስፈላጊ ነው እና አሁን ነገራችሁ በኋላ የምትረሱት ከሆነ ብዙም አይጠቅምም። እና እነዚህን ኤፒስቴሞሎጂዎች መሰረት በማድረግ የተፈጠሩ ክርስቲያን አፖሎጂቲክስ ሜቶዶች ናቸው። እነዚህ የመጀመሪያው ምን ይላል?
ናቹራል ቴዎሎጂ ነው። ናቹራል ቴዎሎጂ ወይም ተፈጥሯዊ ነገረ መለኮቱ ተፈጥሮ ስላችሁ ለምሳሌ የምታውቁት ከሆነ ቶማስ አኳይነስ የካቶሊክ መነኩሴ ነው እና በጣም ፈላስፋ ነው። በጣም ሲበዛ አስተሳሰቡ በጣም የሚያስደንቅ የአእምሮ ችሎታው በጣም ግሩም የሆነ ፈላስፋ ነው። በሃይማኖት ግን አይመስለንም። ይህንን ማወቅ አለባችሁ። በሃይማኖት አይመስለንም። ግን ቶማስ አኳይነስ ከመጣ በኋላ የምዕራቡ ክርስትና በጣም ተለውጧል። የምዕራቡ ክርስትና በጣም ኢንቴሌክቹዋል እየሆነ ሄዷል እና ናቹራል ቴዎሎጂ ለምሳሌ 5 ወይዎች አሉት። እግዚአብሔር አለ ወይስ የለም ለሚለው ማሳያ ብሎ ያስቀመጣቸው 5 መንገዶች አሉ። ከ5ቱ ለምሳሌ እኔ ብትጠይቁኝ ምናልባት ሶስቱን አልቀበላችሁም። የሰማችሁ ነው አይደል? በኋላ ስትጠይቁ ነፃነት እንዲሰማችሁ ቢያንስ 3ቱን እኔ አልቀበላቸውም። ኦርቶዶክሳዊ ማድረግ ብዬ ነው እንትን ብላቸው አይ ኦርቶዶክሳዊ ሊሆኑ ይችላሉ እንደዚህ ሆኖ በዚህ ምክንያት በዛ ምክንያት የሚል ሰው ካለ እሰይ፣ ግን እኔ ኦርቶዶክሳዊ አይመስሉኝም። እና ደግሞ በተለይ ከቀበሉት አባቶች ትምህርት ጋር ከኢሰንስ ኢነርጂ ዲስቲንክሽን ወይም ከእግዚአብሔር ባህሪ ግብረ ባህሪ ልዩነት ጋር የማይስማሙ ስለሆኑ አብዛኞቹን አልቀበላቸውም። አሁን ለምሳሌ ሌሎች ግን ናቹራል ቴዎሎጂዎች አሉ። ለምሳሌ ከዓለም ኮስሞሎጂካል አርጊመንት ሲባል ሰምታችኋል። ስነ ፍጥረታዊ አርጊመንት ሆኖ እያንዳንዱ መኖር የጀመረ ነገር ለህልውናው አስገኝ ያለው አጽናፈ ዓለም መኖር የጀመረ ነገር ነው። ስለዚህ አጽናፈ ዓለም አስገኝ ያለው ያስገኙ ደግሞ ማን ይባላል? እግዚአብሔር ይባላል የሚል ነው። ይሄ በጣም ጥሩ መከራከሪያ ይመስላል። ሌሎች ደግሞ አጽናፈ ዓለም በሁለት ነገሮች የተሞላ ነው። የመጀመሪያው ለህልውናቸው ጥገኛ የሆኑ ነገሮች አሉ። ለህልውናቸው ደግሞ ጥገኝነት የማይፈልጉ አሉ። እግዚአብሔር በማንም ላይ ጥገኛ ያልሆነ ነሰሰሪ ቢንግ ነው። ስለዚህ እግዚአብሔር አለ ወዘተርፈ የሚሉ ናቸው። አንዳንዶቹን እንቀበላቸዋለን፣ አንዳንዶቹን አንቀበላቸውም። የቤተክርስቲያን አባቶች ልክ እንደነ ቅዱስ ጎርጎርዮስ ዘሙሲስ አንዳንድ ጊዜ ሲያስፈልጓቸው ይጠቀሟቸዋል፣ ሳያስፈልጓቸው ሲቀር ደግሞ አይጠቀሟቸውም። ይሄ ላይ ግን መሰረት ያደርጋል ማለት አይደለም። ሃይማኖታችን እየሰማችሁ ባለ እግዚአብሔር ያለው እነዚህ አርጊመንቶች መስራት አለመስራት ላይ ይመሰረታል ማለት አይደለም። ከዛ ሲቀጥል ኤቪደንሻሊዝም ነው። ልክ ክርስቶስ ከሙታን መነሳቱን በምን አወቅ ሲባል ማኑስክሪፕቶችን አይቼ እንደዚህ አገላብጬ ምናምን ወዘተርፈ። ከዛ ሲቀጥል ሪፎርምድ ኤፒስቴሞሎጂ ይባላል። አሁን ወይም ፕሮፐር ፈንክሽናሊዝም ሁለቱ አንድ ናቸው። ከዛ ሲቀጥል ኮሚኒቲቭ ቲዝ ነው። ሁሉንም ነገሮች አንድ ላይ በማድረግ ለምሳሌ ሞራል ወይም ደግሞ የአንድ ነገር መልካምነትና ክፉነት የሚመሰረተው በእግዚአብሔር ነው። ክርስቶስ ከሙታን ተነስቷል፣ በማኑስክሪፕቶች እናውቃለን ወዘተርፈ። እነዚህ አንድ ላይ ሲሆኑ ክርስቲያኒቲ ወይም ክርስትና እውነት እንደሆኑ ያሳያል የሚል ነው። ከዛ ሲቀጥል ፊዴይዝም ወይም በአማርኛ ምን እንደምለው አላውቅም። በቃ ዝም ብለን እግዚአብሔርን ድንቁር ብለን ምንም ማገላበጥ አያስፈልግም፣ ራሽናል መሆን አያስፈልግም። ሃይማኖተኛ ከሆኑ ዝም ብዬ አምናለሁ አልጠይቅም ምናምን የሚሉ ናቸው። እና በትንቢተ ኢሳይያስ ምዕራፍ 1 ላይ እግዚአብሔር ኑ እንከራከር ይላል አይደል? እና እንደዚህ አይነት እምነት ማወቅ ያለባቸው ነገር መጽሐፍ ቅዱሳዊም አይደለም። የቤተክርስቲያን አባቶችም ይሄን አልተጠቀሙም። ሲጠይቁ ለምን ጠይቃለህ? እንደዚህ አይደለም የሚሉት። እግዚአብሔር አይምሯችንን ስንጠቀም በአሉታዊ እንኳን መንገድ ስንጠቀሙ እግዚአብሔርን አይምሯችንን እግዚአብሔር የለም ለማለት እንኳን ስንጠቀሙ ያዝንልናል እንጂ ዝም ብሎ እንደ ክፉ ንጉሥ እንደ ክፉ አባት የሚናደድ የሚቆጣ የሚበሳጭ አይደለም። እና አይምሮን በመጠቀም የሚበሳጭ አምላክ የለም። ሌላ ቦታ ሄዶ ይፈልጋል። እሺ ይሄ የነገርኳችሁ ነው። እሺ በእግዚአብሔር ማመን እየጨረስን ነው። በእግዚአብሔር ማመን እንዴት እንደሆነ ሞዴል ነው የምናሳየው። ሞዴል ሲባል የሆነ ግትር ብሎ የቆመ ነገር እንደማይመስላችሁ እንግዲህ ተስፋ አደርጋለሁ። ሞዴል ማለት የሆነ ነገር እንዴት ሊሆን እንደሚችል የሚያሳይ ወይም ለማሳየት የሚሞክር የአረፍተ ነገሮች ስብስብ እንደዚህ ወዘተ ማለት ትችላላችሁ። እና ሞዴል ነው ማሳያችሁ። በእግዚአብሔር ማመን ያለምንም መከራከሪያዎች ወይም ደግሞ ኤቲስትና ቲስቱ ሲመጣ መጀመሪያ ማድረግ ያለበት ቲስቱ ወይም አማኒው በእግዚአብሔር ማመን በምን ምክንያት እንደሆኑ በብዙ አረፍተ ነገሮች ማስረጃ ሳይሆን እንዲሁ በእግዚአብሔር ማመን በትክክለኛው መንገድና በትክክለኛው አካባቢ እንደገና ደግሞ እውነትን ዓላማው ባደረገ ሂደት ርቱ መሆኑን እናሳያለን። ይህንን ማድረግ ያለበት ኤቲስቱ ወይም ደግሞ የአማኒው እግዚአብሔር እንደሌለበት ማሳየት ነው እንጂ እግዚአብሔር እንዳለ ማሳየት አስቀድሞ አይጠበቅብንም። እግዚአብሔር እንዳለ ለማሳየት መሞከር ማለት ይህ ግድግዳ የምታየው ግድግዳ መኖሩን በምን አወቅ ብሎ እንደመጠራጠር እግዚአብሔር መኖር መጠራጠር።
እና እግዚአብሔር ፕሮፐርሊ ቤዚክ ቢሊፍ እንደሆነ ወይም ያለምንም ማስረጃ ርቱ እንደሆነ በእግዚአብሔር ማመን ነው የምናየው። በቤተክርስቲያን አባቶች በጣም በሚገርማችሁ እንደ ቅዱስ አትናቴዎስ ሐዋርያዊ በረከቱ ይደርብን፣ የቀጰዶቅያ አባቶች ሶስቱ ጎርጎርዮስ ዘእንዚናቱ፣ ባስልዮስ ዘቂሳርያ፣ ሉሲስ እነዚህ አባቶች አርአያ እግዚአብሔርን ወይም ኢማጎዴ እየተባለ ይጠራል። አርአያ እግዚአብሔርን ሲያብራሩ በተለየ መንገድ ነበር ያብራሩት እና እግዚአብሔርን ማወቅና በእግዚአብሔር እምነት እንዴት እንደተመሰረተ ሲያብራሩ ምን ይላሉ መሰላችሁ? በእግዚአብሔር ማመን ወይም ደግሞ ብሊፊንግ ጋድ ወይም ደግሞ አሚን እግዚአብሔር አስቀድሞ የሰው ልጅ ሲሰራ ከአመክንዮ ጋር የተሰጠው የሰማችሁ ነው አይደል? ዲዛይን ፕላኑ ጋር የተካተተ ነው። ስለዚህ ልክ እኔ ስፈጠር ወደ እግዚአብሔር ወደ ማመን ያጋድልኩኝ የሰማችሁና ሰው ሲፈጠር ማሪሳት ምን ይላል? ይህንን አእምሮ ጠባይ ይላል። ሰው ሲፈጠር ገና እግዚአብሔርን የሚያውቅበት አእምሮ ተሰጥቶታል እና በሰው ልጅ ታሪክም ካያችሁ እግዚአብሔርን ያላመነበት ታሪክ የለም። የሰው ልጅ የሰማችሁ ነው አይደል? የትኛውም የሰው ልጅ ታሪክ ምናልባት ያንን እግዚአብሔር የሚለው ድንጋይ ሊሆን ይችላል፣ ምናልባት ለሱ ውሃ ሊሆን ይችላል፣ ምናልባት እሱንም እናብራራዋለን በኋላ። ምናልባት ለሱ ሌላ እሳት ሊሆን ይችላል። እግዚአብሔርን ያላመነ የሆነ የሰው ልጅ ትውልድ ግን አናገኝም እና እነዚህ ነገሮች ሊብራሩ የሚችሉት በሰው ልጅ በእግዚአብሔር የማመን ኢንክሊኔሽን ወይም ደግሞ ዝንባሌ ነው። ከዚህ የተነሳ በእግዚአብሔር ማመን ተፈጥሯዊ ነው። የሰማችሁ ነው አይደለም? ተፈጥሯዊ ነው። ይህን አእምሮ ጠባይ ይሉታል። ሌሎች ደግሞ ምዕራባውያን ለምሳሌ እንደ አኳይነስ ቅድም የጠቀስኩላችሁ፣ እንደገና ደግሞ ምንም እንኳን መናፍቅ ቢሆን ሰይጣናዊ ቢሆንም ጆን ካልቪን የሚባል ሪፎርመር ታውቃላችሁ አይደል? ታውቃላችሁ አይደል? በሃይማኖቱ ሰይጣናዊ ነው፣ ተቀባይነት የለውም በፍጹም እግዚአብሔርን ከሚሳደቡ ሰዎች ነው። ነገር ግን ሴንሰስ ዲግኒታትስ የሚሉት ትምህርት አላቸው። ልክ ከኛ አእምሮ ጠባይ ጋር የሚመሳሰል ነገር ማለት ነው። እግዚአብሔርን የምናምነው የሴንሰስ ዲግኒታትስ ወይም አእምሮ ጠባይ በትክክለኛው ቦታ ፕሮፐር ኢንቫይሮንመንት ቅድም የጠቀስኩላችሁና እውነትን ማዕከል ወይም ዓላማ ባደረገ መልኩ የተሰራ ስለሆነ ነው እና በዚህ ምክንያት በሴንሰስ ዲግኒታትስ ወይም በአእምሮ ጠባይ ምክንያት በእግዚአብሔር እናምናለን። እየሰማችሁ ነው አይደለ? ስለዚህ የማምንበት ምክንያት በእግዚአብሔር የማምንበት ምክንያት በተፈጥሮ ባለኝ ዝንባሌ፣ ያን ዝንባሌ ማሪሳቅ አእምሮ ጠባይ፣ ሌሎችም ሌላ ይሉታል። በዚህ ምክንያት ነው እና ይህ ምን ይፈልጋል? ፕሮፐር ኢንቫይሮንመንት ይፈልጋል። ትክክለኛው ቦታ ላይ መሆን አለበት። ሰው በሚገድሉ በሚዘሙቱ እግዚአብሔርን በሚሳደቡ ሰዎች መካከል ይሄ አእምሮ ጠባይ በእግዚአብሔርን ማመን በውስጣችን ሊፈጥርብን አይችልም። ምናልባትም ይችላል፣ ግን ሞስት ፕሮባብሊ ወይም ሊሆን አይችልም እና ቅዱስ ቄርሎስን ጨምሮ ይህንን ያስቀምጣሉ። ሰዓት እየሄደ ስለሆነ ቶማስ አኳይነስ የሚታወቀው አልቪን ፕላንቲንግ ጋር ፕሮፖዝ ሲያደርገው ይህ በጣም ጂኒየስ ወይም ስማርት ከምንላቸው ክርስቲያን ቶማስ አኳይነስ ምንም እንኳ ሃይማኖቱ ባይመስለንም ማለት ነው እና ኤሲ ሞዴል እየተባለ ይጠራል እና በእግዚአብሔር ማመን ናቹራል ልክ ምግብ እንደመፈለግ ውሃ መጠጣት እንደመፈለግ ያለ ነው እና የሚፈልጉ ቶሎ ቶሎ እያሉ ይቀርበሉ እንዳካቶ የሚፈልገው የቀጰዶቅያ አባቶችም ሌሎችም የሚጨምሩት ምንድነው? ይህ አርአያ እግዚአብሔር በውስጣችን ያለ እግዚአብሔር እንድናውቅበት የተሰጠን አእምሮ ጠባይ አለ ብያቸዋለሁ አይደለም? ይህ አእምሮ ጠባይ በምን ተጎድቷል ብትሉኝ በኃጢአት ልክ አዳም ኃጢአትን ካደረገ በኋላ ኃጢአት ወደ ውስጡ ገባ። ስለዚህ እግዚአብሔርን ከማመን ጋር ሌላ ኃጢአት እምነቶችም አሉ። ለምሳሌ የዝሙት ፍላጎት፣ ለምሳሌ የክፉ ፍላጎቶች፣ ትዕቢት፣ ከሌላው ተለይቶ መታየት መፈለግ ወዘተርፈ እነዚህ የመሳሰሉ ነገሮች መጥራት። አሁን ከመሬት ተነስቶ ብዙ ሰው ይታላል አይደል? ከመሬት ተነስቶ ሰው መጥራት፣ ለጥላቻ ከፍቅር ለጥላቻ ማዘንበል፣ ከቅዱስ የሆነ ግንኙነት ይልቅ ጸያፍ ለሆኑ ነገሮች ማዘንበል፣ ከቅዳሴ ይልቅ ለቅዳሴ በጣም የደነዘዙ መሆን፣ ለቅዳሴ በጣም የዘገዩ መሆን፣ ጭፈራ መውደድ፣ በአጠቃላይ የሰይጣን ጉባኤ መውደድ፣ ሰይጣን የሚፈልጋቸውን ነገሮች መውደድ፣ እግዚአብሔርን ፈቃዱ መጻረር። ይሄ ወደ ውስጡ ሲገባ ከእግዚአብሔር ማመን ጋር ሌሎችን ነገሮችን ይዟል እና በዚህ ምክንያት እውነተኛው አምላክ ማን እንደሆነ ማወቅ አይችልም። ግማሹ ይህ ድንጋይን የፈጠረኝ እያለ ጠርሞ እንትን ይለዋል። ግማሹ እንደ እስራኤላውያን ደግሞ የሙሴ አምላክ የአብርሃም የይስሐቅ አምላክ አጽናፈ ዓለሙን የፈጠረ ሁሉን የሚችል ነው ይላል። ግማሹ ደግሞ ሁለት እጅ አንድ እግር ያለው ነው ይላል ወዘተርፈ እና የሰው ልጆች ተበጣጠሱ። በዚህ ምክንያት ኃጢአት ወደ ውስጥ በመግባቱ ምክንያት ሰዎች በእግዚአብሔር ላይ ያምኑ ይችላል። እየሰማችሁ ነው አይደል? ኃጢአት ይህን አእምሮ ጠባይ ለምሳሌ ዓይንን በሽታዎች
ሲያጠቁት ማየት እንደሚያቅተው፣ ልብ በሽታዎች ሲያጠቁት በስነ ስርዓት መስራት እንደሚያቅተው ሁሉ ይህን አእምሮ ጠባይ በውስጣችን የሚያቀዘቅዝ ነገር አለ። እሱ ምንድነው? ኃጢአት ነው ማለት ነው። ስለዚህ ሰው ኃጢአቱ በበዛ ቁጥር ወዴት ይሄዳል? እግዚአብሔር ወደ አለማመን ይሄዳል። እና ኤቲዝም ከየት የመጣ ይመስላችኋል? ኤቲዝም ይህን አእምሮ ጠባይ የመጀመሪያው ምናልባት በትዕቢት ሊሆን ይችላል። አይኖርም እውነት አለ። የሰው ልጆች ስለሌሉ እውነት የሚሆን አረፍተ ነገር ይኖራል። ስለዚህ በሰው ልጆች ቋንቋ ላይ መስማማትና አለመስማማት ላይ አይመሰረትም። የመጀመሪያው ላይ ያገኙ ግልጽ ነው። ግን እግዚአብሔር ቋንቋውን ለኛ ሰጥቶናል ነው አልሰጠንም? እና ሰው ልጅ ተስማምተን እኛ አማርኛ እነሱ ጊዜኛ ፈጥሮ ነው። ይሄ እንዴት ነው እውነትን አንጻራዊ የሚያደርገው? ምክንያቱም ከሰው ልጆች ቋንቋ ውጪ እውነት የሚሆኑ አረፍተ ነገሮች እንዳሉ በቀላሉ ማየት ይችላል። የሰው ልጆች ቋንቋ እንዳለ ባይኖር የሰው ልጆች ቋንቋ የለም የሚለው አረፍተ ነገር እውነት አይለወጥም ከሚለው ማለት ነው። አሁን የሆነ ነገር ብለን አሁን ለምሳሌ 1 ሲደመር 1 2 ነው አለ። አሁን ይሄ እውነት ነው። አሁን ባለን እውነት ነው። ግን እኛ ተስማምተን ነው 2 እንደሆነ እና ይሄን እግዚአብሔር 1 ሲደመር 1 2 ነው ብሎ አስቀምጦ እግዚአብሔር አስቀምጦ ሳይሆን አሁን እግዚአብሔር የሆነ መጽሐፍ ላይ ጽፎ ምናምን አታስመስል። ግን አሁን መያዝ ያለብን ነገር ምንድን ነው? ቋንቋዎች በሙሉ መስማማትና አለመስማማት ላይ የሆነ ነገር እውነትነት ወይም ሐሰትነት አይመሰረትም። ልክ ነው። ምክንያቱም የሰው ልጆች ሳይኖሩ የሰው ልጆች የሉም የሚለው አረፍተ ነገር እውነት ነው። ዓለም ሳይፈጠር ዓለም የለም የሚለው አረፍተ ነገር እውነት ነው። የሰው ልጆች ሳይኖሩ ሳይመጡ በፊት እውነት የሚሆኑ አረፍተ ነገሮች አሉ። ዝም ብለው እሺ፣ ሌላ ማለት እሺ፣ የኔ ጥያቄ ምንድነው? መጨረሻ ላይ የተነሳው ፌሊክስ ምናምን የሚባለው ሀሳብ ላይ ማለት ነው አንዱ እንዳልከው የሚነሳው ጥያቄ ፈጣሪ ለሰው ልጅ ዕፀ በለስን ከፈጠረ በኋላ ለምን ፈጠረ ለሚለው ጥያቄ ላይ ወይም ደግሞ ለምን ፈጠረ ለዘላለም ቅጣት የሚለው ከሆነ ለምን ፈጠረ የሚለው ጥያቄ ላይ ከዚህ በላይ ክርስቶስ ፍቅሩን የገለጸበት ያ ማለት መወለዱ ስለሚበልጥ ነው። እሱን አጥፍቶ የሰው ልጅ ሳይፈጥረው ቀርቶ እንትን ከሚለው ከሚያኖረው ይልቅ ተወልዶ በስጋ ተገልጦ ቢያድነው ይበልጥ ፍቅሩን ስለሚገልጽ ነው፣ ወይም ደግሞ የሰው ልጅ ስለሚጠቅመው ነው ተብሎ። ግን እዚህ ጋር ይህ ጥቅም ግን ለሁሉም ሰው ላይሆን ይችላል። ምክንያቱም ክርስቶስ መወለድ የሚጠቅመው ለማን ነው? ለመላእክትና ለጻድቃን ለሚጸድቁ ሰዎች። ግን አሁን እኔ ለምሳሌ ለጻድቃን ማለት ጽድቅ ለሚሰሩ ለቅዱሳን ማለት ነው ለሁሉም ነው የመጣው ክርስቶስ በፊት። ግን የክርስቶስ መምጣት የሚጠቅመው ክርስቶስን ለሚያምኑ ሰዎች፣ ግን የማያምኑ ሰዎችም አሉ። እነሱ አሁን ወደ ዘላለም ቅጣት ነው የሚሄዱት ክርስቶስ በመወለድ። ክርስቶስ ሳይወለድ እንዳይፈጠሩ አሉ። ክርስቶስን ባይፈጥረው ግን ምንም አይነት ቅጣት አያገኛቸውም ማለት ነው። ከሁለቱ የሚጠቅመው አሁን ለሁሉም ሰው ለኮመን ሴንስ የሚጠቅመው እሺ፣ እስቲ ጥያቄውን ከተረዳሁት እንትን ለማለት ያክል ግን አያችሁ ርዕሱ ወዴት እንደሚሰፋ በጣም ወደ ብዙ ነገሮች ነው እየሰፋ ነው። ግን ጥያቄውን ከተረዳሁት ያክል የመጀመሪያው እግዚአብሔር ጌታ ለስም አጠራሩ ክብር ምስጋና ይግባውና ሰውን የሚወድ ጌታችን ኢየሱስ ክርስቶስ ባይወለድ ማነው ስለተወለደ የሚጠቅማቸው ሰዎች አሉ። እንደገና ደግሞ ስለተወለደ ምንም ሳይጠቅማቸው እንደገና ለዘላለም የሚቀጡ ሰዎች አሉ። ለዘላለም የሚቀጡ ሰዎች አሉ። የመጀመሪያው የፕሮብሌም ኦፍ ሄል ይባላል። የገሃነመ እሳት ጥያቄ ማለት ነው። ብዙ ሰው ገሃነመ እሳት የሚመስለው ምንድን ነው? እዚህ ፊልም ላይ እንደምናየው ማለት ነው። እግዚአብሔር ረጅም እሳት አለው፣ እዛ ደግሞ ድስት አለው እዛ የሚቀጥልበት፣ ከዛ ትገባለህ እዛ ውስጥ ለዘላለም እንደዛ ትኖራለህ። የሚቀጠቅጥ ሰይጣን አለ ምናምን አይደለም። ግን ይሄ ወይም ገሃነም ባይ ዴፊኒሽን ወይም በትርጉም በክርስትና ትምህርት ውስጥ ምን መሰለ? ገሃነም ማለት ከእግዚአብሔር መለየት ነው። የሰማይ ነው አይደል? ገሃነም ማለት ከእግዚአብሔር መለየት ነው። መንግስተ ሰማያትም ገሃነም ራሱ እግዚአብሔር ነው። ይህ ማለት እግዚአብሔር ለፍርድ ለፍትህ የሚገለጥበት ቦታ ነው። በቀላል ምሳሌ ለማስረዳት ያክል የሆነ በረዶ ቦታ ላይ ግመልና በበረዶ ቦታ ደግሞ ደስ ብሎት የሚኖር ድብ አለ። ሁለቱ
በረዶ ለአንደኛው በጣም ይመቸዋል አይደል? ይመቸዋል፣ ይራባበታል፣ ይኖርበታል። ለአንደኛው ግን ጭንቅ ነው። የሚያቃጥል ሆኖ ሳይሆን በጣም የማይመቸው ከሰውነቱ ጋር ያልሆነ ስለሆነ በጣም ይጨነቃል፣ ይጠበባል። ልክ እንደዚህ ሁሉ ኃጢአተኛና በእግዚአብሔር ንስሐ ያልተመለሰ ሰው በገሃነም ማለት እግዚአብሔርን ሲያገኘው አርአያ እግዚአብሔር በውስጡ ስለጎሰቆለ ከእግዚአብሔር ሁል ጊዜ ስለሚለይ የእግዚአብሔር መኖር ሰቆቃ ይሆንበታል እንጂ እግዚአብሔር እንደ ክፉ ንጉሥ ይቀጠቅጠዋል፣ ሰይጣን እያስላከ እንደዚህ ያስደርጓል፣ ድስት ውስጥ እንደዚህ ያደርጓል ማለት አይደለም። እሺ፣ ሁለተኛው ደግሞ አንዳንድ ሰዎች እግዚአብሔር አስቀድሞ ገሃነም እንደሚገቡ ያውቃል። ስለዚህ እነሱ ገሃነም እንዳይገቡ ለምን መጀመሪያ ላይ ትውልዱን አላስቆሙም? አይደለም ነው አይደለም? ጥያቄውን ካገኙት እሺ፣ ምን መሰለህ፣ አሁን እንደዚህ አይነት ነገሮች እግዚአብሔር ሁሉም ማድረግ ይችላል ማለት እግዚአብሔር ሊሆኑ የማይችሉ ነገሮችን ያደርጋል ማለት አለ። ለምሳሌ ሰምታችሁ ከሆነ አንዳንድ የብልህ ጥያቄ መስሉ የጅል ጥያቄዎች አሉ። እግዚአብሔር መሸከም የማይችለውን ድንጋይ መፍጠር ይችላል የሚሉ ሰምታችኋል? መሸከም የማይችለውን ድንጋይ መፍጠር ከቻለ መሸከም ስለማይችለው የማይችለው ነገር አለ። እንደገና የማይችል ከሆነ መፍጠር የማይችለው ነገር አለ። ስለዚህ እግዚአብሔር ሁሉን ቻይ ሊሆን አይችልም የሚሉ ማለት ነው። እግዚአብሔር ግን ሁሉን ይችላል ማለት ዝም ብሎ አንዳንድ ጊዜ ሀሳቡን መቀየር ይችላል ማለት አለ። አንዳንድ አሉታዊ አረፍተ ነገሮች ከህጸጽ ይልቅ ሙላትን ነው የሚያሳዩ። ለምሳሌ እኔ ከራሴ ምንም ማድረግ አልችልም ሲል እኔ ከአብ ጋር ፍጹም አንድ ነኝ ማለት ነው እንጂ ደካማ ነኝ ማለት አይደለም። ሚካኤል ምግብ መብላት አይችልም ማለት ሆዱን ያሟል ማለት ነው። መላእክት ምግብ መብላት አይችሉም ማለት ሆዳቸውን ያማቸዋል ማለት ነው አይደለም። መላእክት ረቂቃን ፍጹማን ናቸው፣ ምግብ ላይ ያሉ ናቸው፣ አያስፈልጋቸውም ማለት። እግዚአብሔር እንደዚህ ድንጋይ መፍጠር አይችልም፣ መዋሻት አይችልም ማለት እግዚአብሔር ጎድሎ ነው የሚቀረው ነገር አለ ማለት ሳይሆን እግዚአብሔር ፍጹም ነው ማለት ነው። የበለጠ ፍጹም ነው ማለት ነው። ልክ እንደዚህ ሁሉ እግዚአብሔር አንዳንድ ሰዎች ለምሳሌ እንበል ቤተሰባቸው በጣም ቅዱስ፣ ልጃቸው በጣም እርኩስ ነው። አንዳንድ ልጆች ደግሞ ቤተሰባቸው በጣም እርኩስ፣ ልጆቹ ደግሞ በጣም ቅዱሳን ነው እና በጣም ቅዱስ ልጅ የሚወዱ እርኩሳን ቤተሰቦችን አሉ እንበል እና እነዚህ ሰዎች እንዳይፈጠሩ መጀመሪያ እነዚህ ክፉ ስለሆኑ ትውልዱን ማስቆም ካለበት የሚያስቆመው ማንንም ጭምር ነው፣ የሚወለዱ ቅዱሳንንም ጭምር ነው። ስለዚህ ለአንዳንድ ቅዱሳን ለአንዳንድ ፍጹማን ሲሉ ሲባል እግዚአብሔር እነዚህ ይተዋል። በነገራችን ላይ እነዚህ ሰዎች እንትን ያሉት እግዚአብሔር አስቀድሞ ስላወቀ አስቀድመው ገሃነም እንዲገቡ ተፈርዶባቸዋል ማለት አይደለም። ስለዚህ እግዚአብሔር ስለሚጸድቁ ፍጹማን ስለሚሆኑ ከእርሱ ጋር አንድ ስለሚሆኑ ስለ አንዳንዶች ይህንን ፈቅዷል። ሌላም ብዙ ማብራሪያዎች ሊኖሩ ይችላሉ። ስለዚህ በኦርቶዶክሳዊ የምንሰጠው መልስ ለመጀመሪያው ቴዎዶስ ይባላል። ሁለተኛው ደግሞ ዲፌንስ ይባላል። ዲፌንስ ምንድን ነው? እግዚአብሔር ምክንያት እንዳለው አውቃለሁ፣ ምክንያቱም ግን ምን እንደሆነ አላውቅም። እነዚህ ሰዎች የፈቀደበት ምክንያት እንዳለው አውቃለሁ። ለምሳሌ ኢዮብን ምን አለው? ሲመጣ ኢዮብና እግዚአብሔር ተገናኙ። መጨረሻ ላይ ኢዮብ እንደዚያ ሁሉ መከራ ከደረሰበት በኋላ ለምንድን ነው ክፋት የደረሰብህ? እግዚአብሔር እኛ የሚያውቀው እኛ ማናውቀው ኃጢአት ሰርተሃል ተባብለው ከቆዩ በኋላ እግዚአብሔር መጣ እና ኢዮብ እኔ እንደዚህ ያደረስኩብህ ሰይጣን መጣ ጠየቀኝ፣ ክብርህ እንዲገለጥ ብዬ ፈቀድኩ ነው ያለው። አልነገሩም ምክንያቱም እኔ እንደዚህ ነኝ አንተ ደግሞ እንደዚህ ነህ አለው። እኔ ሰማይና ምድርን የፈጠርኩ ነኝ አለ እና ኢዮብ ገባው እግዚአብሔር ምን አይነት መልካም ምን አይነት ውብ እንደሆነ ሲያይ እግዚአብሔር ምክንያት አለው አለ። ምክንያቱም ግን ማወቅ አልፈለግም እና ምክንያት አለው። ምክንያቱ ግን ምን እንደሆነ አናውቅም ነው። ሁለተኛው ደግሞ ሊሆኑ የሚችሉ ምክንያቶችን ማቅረብ ተመልሷል። እሺ ሌላ የቀራል ከእህቶች አለ መሰለኝ። የመጀመሪያ ጥያቄ ምንድን ነው የሚፈጠሩ ነገሮች? አሁን ለምሳሌ የወላጆች ልጆች ቢገዳደሉ ምናምን ወላጅ የለም ማለት ነው የሚባለው ማለት እዛ ለእሱ ጥያቄ የእንትኑ መለመስኩ አይገባኝም ማለት የክርስቶስ ወለድ በጣም አስገራሚ ነገር ነው። ይህም ደግሞ እንዴት ነው ምድር ላይ በምናያቸው ክፉ ነገሮች ምክንያት በጣም አለ ፈጠረበት ጥያቄ እንዴት ነው ዛ ሁለተኛውስ? ሁለተኛው ደግሞ እንትን ነው አሁን እኛ ፈጣሪ ያለን ብለን ብናስብና ልባችን ሊያመድ የሚቀጠል ማለት ነው። ቀጣዩ እንኳን የለም ብለን ይቅርና ሌላ ሃይማኖት በኦርቶዶክስ ይበታል ማለት በኦርቶዶክስ ሌላ ሃይማኖት ማለት አሁን ፕሮቴስታንቶች የምናስብበት ነገር አለ ወይ ሙስሊሞች ኦርቶዶክስ ያመኑ ተጠመቀ ነው የሚባለው። ለዛ ልክ እንደሱ አሁን እኔ ደግሞ ማያቸውን ነገሮች እንዴት ነው እውነትን
ካላየው አላውቅም። ለምሳሌ እግዚአብሔር ለእኔ ምንድን ነው እንዳደረገልኝ ማለት እኔ እየሄድኩኝ ነው በፕሮሰስ እሺ ፋሚሊ በሚለኝ በቻለኝ መጠን ትምህርቶችን እንደዚህ ለመስማት ሞክራለሁ። ከዛ ውጭ ግን እግዚአብሔር መኖሩን በምን አይነት መንገድ ነው ለእኔ ያሳየኝ? እሺ አሁን በዚህ መድረክ ምንድን ነው ያየሁት መሰላችሁ? ብዙ ሰው ለካ ብሶት አለበት አለ መጠየቅ የሚፈልገው ብዙ ነገር አለ። እሺ የመጀመሪያው ጥያቄ ምንድን ነው? ክፋት እንዴት ኖረ ለሚለው ጥያቄ የክርስቶስ መወለድና መሞት ማብራሪያ ሊሆን እንዴት ይችላል የሚል ነው አይደል? ማብራሪያ ሊሆን እንዴት ነው? ቅድም ከሰማሽኝ ወይም መጀመሪያ ላይ ሲገልጽ ከሰማችሁኝ ይሄ ማብራሪያ ምንድን ነው አልኩኝ? ይሄ ማብራሪያ ኤፒስቴሚክ ወይም ነገረ እውቀታዊ ነው አልኩኝ። ሁለት ነገሮችን እንደ ክርስቲያን እንዴት ልታምን ትችላለህ ለሚለው ጥያቄ የተሰጠ መልስ ነው። ግን ከዛ ውጪ እንደው ዝም ብዬ ብዙዎቻችሁ ስላነሳችሁት ዝም ብዬ ልመልሰው፣ ሌሎች ወንድሞችም ካላችሁ ተጨምሩበታላችሁ። ነገረ እኩይ የሚባል ወይም ፕሮብሌም ኦፍ ኢቭል የሚባል የታወቀ ቲዝም ላይ የሚነሳ ከድሮ ጀምሮ በጣም አስቸጋሪ የሆነ ጥያቄ አለ። ለዚህ የሚመለሱ በጣም ብዙ መልሶች አሉ። ለምሳሌ ክፋት ሲጀመር ኢሉዥን ነው የሚሉ አሉ። ሰው እየገደለ ይመስላል እንጂ ያ ኢሉዥን ነው። ሌላም ነገር አለ ኢሉዥን ነው። ሌላም ነገር ክፉ አለ ኢሉዥን ነው የሚሉ አሉ። ሁለተኛው ደግሞ ክፋት አለ የሚሉ ደግሞ ክርስቲያኖች እና ሌሎችም ቤተ እምነቶች አሉ። እና እነዚህ ቤተ እምነቶች ወይም ክርስቲያኖች ለምሳሌ የምንሰጠው መልስ ሁለት አለ። ጋድ ፍሪደም ኤንድ ኢቭል አልቪን ፕላንቲንግ ቅድም የጠቀሱላችሁ መጽሐፍ አለ ፕሮብሌም ኦፍ ኢቭል ላይ ከፈለጋችሁ እና ሌሎችም ቅድም የጠቀሳት የሌሎ ስታምፕ ሌሎችም ብዙ መጽሐፎች ተጽፏል። እዚህ ላይ ግን ሁለት ፕሮብሌሞቹ ሁለት ዳይሜንሽን ይኖረዋል ወይም ደግሞ ሁለት ክፍል ይኖረዋል። የመጀመሪያው ነገረ እኩይ ስሜታዊ ነው። ለምሳሌ እንዳይገቡ እንደ ጻድቁን ኢዮብን እንኳን ፈትኖታል። ለምን እግዚአብሔር እንዲህ ያደርጋል? እኔ እንደዚህ ሆኜ እናቴን ለምን እንደዚህ ያደርጋታል? እነዚህ ልጆች ሲሞቱ ለምን እግዚአብሔር የት ነበር? ለምን እንደዚህ አድናት? መልአኩን ልኮ የሚጠብቃት መልአክ ምን ያደርጋል? እንደዚህ ያለ ቀስፋ ያደርገው ምዘው የሚሉ ስሜታዊ ጥያቄዎች አሉ። ከዛ ሲቀጥል ደግሞ ሎጂካል ወይም ፊሎሶፊካል ጥያቄዎች አሉ። ለመጀመሪያ ጊዜ ለአርቲኩሌት ያደረገው ኤፒኩረስ የሚባል ፈላስፋ ነው እና እግዚአብሔር በባህሪው ቅዱስ ከሆነ ሁሉን ቻይ ከሆነ በአንድ ላይ መኖር ሊብራራ ይችላል። አንድ ሰው ነፃ ፈቃድ አለው ማለት ኃጢአትን ሊሰራ ይችላል። ስለዚህ ኃጢአት ወይም ክፋትን ነገር የመጣው በእግዚአብሔር ሳይሆን በክፉ ነገሮችን መስራት በሚችሉ ነፃ ፈቃድ ባላቸው ነገሮች ነው ማለት ነው። እነዚህ የመሳሰሉ ይሰጣል። ሌላው ደግሞ የጠየቅሽኝ ምንድን ነው? አንድ ለምሳሌ በሌላ ሃይማኖት እግዚአብሔር የለም ብዬ ከደመደምኩ ይቅርና በሌላ ሃይማኖት እንኳን ከሆንኩኝ ገሃነም ነው የምገባው ወይ ሲኦል ነው የምገባው ነው። እሺ በኦርቶዶክሳዊ ትምህርት ግን ምን መሰላችሁ? ኦርቶዶክሳዊ የሆነ እንደ ኦርቶዶክስ ትምህርት የኖረ ይድናል ነው እንጂ የሚለው የእግዚአብሔር ልጅ ያልተቀበለው በእርግጥም የእግዚአብሔር ልጅ የካደ አሁን የተፈረደበት ያ እንደውም በዕለተ ምጽአት አይደለም የሚፈረድበት አሁን የተፈረደበት። ሁለተኛው ግን አንድ ሰው ፕሮቴስታንት ስለሆነ በቃ አይድንም ማለት ነው፣ ሙስሊም ስለሆነ አይድንም ማለት ነው አንልም። የሚድኑ ሊኖሩ ይችላሉ፣ የማይድኑ ሊኖሩ ይችላሉ። ይህን የሚያውቀው እግዚአብሔር ነው። እኔ የማውቀው ኦርቶዶክሳዊ እንደሚድኑ፣ ሌሎቹ ምን ይድረስባቸው አላውቅም። ይህን የሚያውቀው እግዚአብሔር። ከዛ ሲቀጥል ምንድነው ቅድም እንደነገርኩሽ ሲኦል ይገባሉ ማለት የሆነ ግብዳ የእሳት ወንዝ ውስጥ ያነከረ ያወጣቸዋል ማለት ወይም በአይምሮሽ የምትሰያቸው የሆነ የክፉ መንግስት እስር ቤት አለ። ገሃነመ እሳት ከእግዚአብሔር መለየት ነው። እግዚአብሔር ፍቅር ነው። ስለዚህ ይህ ሰው ከእግዚአብሔር ፍቅር ከሆነ እግዚአብሔር ሲለይ ሁልጊዜ በጭካኔ ይኖራል። ራሱን እግዚአብሔርን መልካም እንደሆነ ያውቃል፣ ወደ እግዚአብሔር ግን አይመለስም። ስለዚህ ራሱን ያጎሰቁለዋል ማለት ነው። የገሃነመ እሳት የተባለው ይሄ ነው ያለበት ስቴት ወይም ሁኔታ ነው። ከተመለሰ ምናልባት ሌላ ጊዜ ደግሞ እንጨምርበታል። እሺ እሺ ይላል ካችሁ መሰለኝ። እሺ ለዛሬ ይብቃል። በቀጣይ ስንመጣ ሌሎች ርዕሶችንም እንደዚህ እንትንላለን። ርዕሱን ተመልክታችሁ እናንተ በደንብ ተዘጋጅታችሁ ነው ቀጣይ ስትመጡ እንደው በእግዚአብሔር ስም እንደው ያደራችሁን በቀጣይ ስትመጡ አንድ ሰው ይዞ መምጣት ግድ ነው። አቴንዳንስ ላይ ያለ እገሌ ማንን አመጣ እየተባለ ነው በር የሰማችሁ አይደል? እንደዛ ነው እና አንድ ሰው ማምጣታችሁን አትርሱ። ቀጣይ ስንመጣ ርዕሱ ላይ ተዘጋጅታችሁበት ነው። እዚህ የሚጠየቀው ጥያቄ ላይ እኔ ብቻ አይደለም እዚህ ጋር መጨመር እፈልጋለሁ የሚልም መጨመር ይችላል። ካልተመለሰ ደግሞ አይመልሰውም ብላችሁ ትሳቀቁ ትችላላችሁ። ልክ ናችሁ። ካልተመለሰ ደግሞ ጥያቄው ይዘን ወደ መምህራን እንሄዳለን። ሌሎች ያነበሩ ሰዎችን እንፈልጋለን እና እንደው ምናልባት ካልመለሱ ብላችሁ አትሳቀቁ። ሌላው ያሰብነው ብዙ ነገሮች ብዙ መራግቦች አሉ። እባካችሁን በተለይ ነገረ ጾታ ላይ፣ ነገረ ሀብትና ድህነት ላይ፣
እነዚህ የመሳሰሉ ነገሮች ብንጠይቃቸው ደስ የሚለን ግን አፍረን ተሸማቀን ያልጠየቅናቸው ብዙ ነገሮች አሉ አይደል? ለምሳሌ አሁን ብዙ በብያ አንድ ምሳሌ ሳነሳላችሁ ሲጠየቁ ከሰሞት ማለት ነው እንጂ ጥያቄ ሆኖ አይደል። ለምሳሌ የአይን ፍቅር ስለሚባል ነገር ታውቃላችሁ አይደል? በአይኑ ያየ በልቡ የተመኘ አመነዘረ ይላል ጌታ። ማመንዘር በግብር ብቻ አይደለም፣ በአይን ማየት አይችልም፣ በልብ ካመነዘር ካመንዝራ ነው። እንደገና ደግሞ በአይኔ አይቼ ካመንክቼ እንደገና አንድ ላይ ካልሆንን ደግሞ እንዴት ብለን ወደፊት አንድ ላይ እንቆያለን የሚል ጥያቄ ይነሳል አይደል? እና መስመሩ ልዩነቱ የቱ ጋር ነው ወዘተርፈ የሚሉ ጥያቄዎች የሚመለሱበት አውደ ምሕረት ጉባኤው የሚኖርበት ይሆናል። የነበረን ቆይታ ይመስላል። እንግዲህ ወሰዋት እግዚአብሔር ይቆይ።